በነገራችን ላይ ለድሃ ቢስ ለእግዚአብሔር ያበል። እነዚህ እጅ ሰባሪ የተባሉ ሰዎች ምንድነው? ንፉግ የሆኑ መስጠትን የማይወዱ ወይም ያለመዱ ሰዎች ናቸው። ብዙዎች ጀምረው አይጨርሱ መንፈሳዊ ግን ውጤታማ የሆነ አገልግሎት ግን በጣም ዋጋ ይጠይቃል። ለምስኪኖች ሰጠ ጽድቁ ለዘላለም ይኖራል ይላል። በአንደበታችን እግዚአብሔር ይችላል ብለን የተናገረን በልባችን ግን እግዚአብሔር እንደማይችል የምናስብ ከሆነ ጠቡ እግዚአብሔር ጋር ይሆናል። በአዲስ ኪዳን እግዚአብሔር የመባረክን ሚስጥር አድርጎ የገለጠልን አንዱ መንገድ ምንድነው? በመስጠት መባረክ። ኦኬ ሁለተኛው ደግሞ የምንመለከተው እግዚአብሔር በብሉይ ኪዳን ከአሮን ልጆች መካከል ወይም ከአሮን ትውልድ መካከል ወደ መቅደስ ገብተው እንዲያገለግሉት የፈለገው ሁለተኛው ሰው አንካሳ ወይም ደግሞ በእንግሊዝኛ ሌም የሚባለው ሰው ነው። በአዲስ ኪዳን ላይ ይህ ትምህርት ወይ ደግሞ ይህ አንካሳ የተባለ ሰው እንዲያገለግል የተባለው ሁለት ሐሳብ ያለው ሰው ማለት ነው። በዛ ዘመን ላይ በእርግጥም የሚያነክሰው በአንድ እጁ እያነከሰ በአንድ እጁ ደግሞ ሁለት ስራዎችን መስራት ወይ ደግሞ ስራዎችን ማከናወን ስለማይችል በመቅደስ ውስጥ ለማገልገል ይቸገር ነበር። ከዚህ አንፃር እግዚአብሔር እንዲያገለግለው ወይ ደግሞ ይሄ ነገር እንዳይደረግ ብሎ የተናገረበት ክፍል ነው። ነገር ግን በአዲስ ኪዳን ላይ ስንመለከት እግዚአብሔር አንካሳ የሆነ ሰው ሁለት ሐሳብ ያለው ነው። በነገራችን ላይ በእግዚአብሔር ዓለም ውስጥ እግዚአብሔር በጣም ለመስራት ከሚቸገርበት አንዱ ሰው መካከል ሁለት ሐሳብ ያለው ሰው ነው። እግዚአብሔር ይህን ሰው ሊሰራበትም አይችልም፣ ሊጠቀምበትም አይችልም። ለሰውም ሊጠቅም አይችልም፣ እንዲሁም ደግሞ ለራሱ መጠቀም አይችልም። ሁለት ሐሳብ ያለው ሰው እግዚአብሔርን የሚጠራጠር ሰው ነው። እግዚአብሔርን አትችልም የሚል በእግዚአብሔር ላይ የሚያጉረመርም ሰው አይነት ያለው ሐሳብ ነው። ትዝ ይላችሁ ከሆነ በአንደኛ ነገሥት ምዕራፍ 18 ቁጥር 21 ላይ ሲናገር ኤልያስ የእስራኤልን ልጆች እንደዚህ ይላቸዋል፣ በሁለት ሐሳብ እስከ መቼ ታነክሳላችሁ? ዛሬ በዓል አምላክ ከሆነ በዓልን ምረጡ፣ እግዚአብሔር ደግሞ አምላክ ከሆነ እግዚአብሔርን ምረጡ ብሎ ይነግራቸዋል። በሁለት ሐሳብ እያነከሱ በእግዚአብሔር ዓለም ውስጥ መኖር አይቻልም። ስለዚህ እግዚአብሔር አምላክ ከሆነ እግዚአብሔርን መከተል፣ ካልሆነ ደግሞ መተው ነው፣ ኤልያስ እንደሚናገረው ማለት ነው። በአዲስ ኪዳንም ለምንገኝ ካህናት ወይም ደግሞ አገልጋዮች እግዚአብሔር ሁለት ሐሳብ ውስጥ ኑረን ቅዱሳን ማገልገል አይቻልም። ምክንያቱም በአንደበታችን እግዚአብሔር ይችላል ብለን የተናገረን በልባችን ግን እግዚአብሔር እንደማይችል የምናስብ ከሆነ ጠቡ እግዚአብሔር ጋር ይሆናል፣ አገልግሎታችን ፍሬያማ አይሆንም። ስለዚህ በሁለት ሐሳብ የሚያነክስ ሰው እግዚአብሔር ጋር ጠበኛ ነው ወይም ደግሞ አገልጋይ መሆን ከባድ ይሆናል ማለት ነው። በተጨማሪም ደግሞ ያዕቆብ ምዕራፍ 1 ቁጥር 5-8 ስናገር የሚጠራጠር ሰው ከእግዚአብሔር አንዳች የሚያገኝ አይምሰለው ይላል። አይምሰለው፣ ከእግዚአብሔር ምንም ነገር አያገኝም የሚጠራጠር ሰው። ስለዚህ ሁለተኛው እግዚአብሔር እንዲያገለግለው የፈለገው ሰው የሚያነክስን ሰው ወይ ደግሞ ሁለት ሐሳብ ያለው ሰው እንደሆነ በአዲስ ኪዳን ልዩ ትርጉም ይኖራል ማለት ነው። ሶስተኛ እግዚአብሔር እንዲያገለግል ያልፈቀደለት ከአሮን ልጆች መካከል አፍንጫ ደፍጣጣ ወይም ደግሞ ፍላት ኖዝ የሚባለው ነው። እንግዲህ ይህ አፍንጫ ደፍጣጣ መንፈሳዊ ትርጉም ምንድነው? ማሽተት የማይችል መንፈሳዊ ነገሮችን ማሽተት የማይችል እንዲሁም ደግሞ እንደገና አስቀድሞ ነገሮችን የማይረዳ ሊመጡ ያሉ ስጋቶችን የማይረዳ ይህ ደግሞ የማይጸልይ ሰው ነው። የሚጸልይ ሰው መንፈስ ቅዱስ ጋር ዘወትር ህብረት ስላለው ነገሮች እንዴት እንደሆኑ ሊመጡ ያሉ ነገሮችን መመልከትና ከእግዚአብሔር ምሪትን መቀበል ይችላል። አፍንጫ ደፍጣጣ ሰው ግን በመንፈሳዊ ዓለም መንፈሳዊ ነገሮችን ማሽተት የማይችል መረዳት የማይችል የሚያገለግለውን ህዝብ ሊመጣ ካለው ጥፋት ሊመጣ ካለው የዓለም ነገር አስቀድሞ በትምህርቱና በጸሎቱ የማይከላከል ሰውን ይወክላል። ስለዚህ አፍንጫ መደፍጠጥ ማለት መንፈሳዊ ነገር የማይሸተው ነገሮችን የማይረዳ የማያስተውል ሰውን ይወክላል ማለት። ይህ ሰው እግዚአብሔርን ማገልገል ይከብደዋል። ይኸውላችሁ በእግዚአብሔር ዓለም ውስጥ በተለይ ደግሞ በዚህ ዘመን ላይ በክርስትና ዓለም በመድረክ ላይ ቆሞ እግዚአብሔርን ማገልገል ቀላል ነው፣ ከባድ አይደለም። ነገር ግን ውጤታማ የሆነ አገልግሎት ግን በጣም ዋጋ ይጠይቃል፣ ዋጋ ያስከፍላል። ብዙ ሰዎች በመድረክ ላይ ያገለግላሉ፣ ብዙዎቻችን እናገለግላለን። ነገር ግን የምን ያክል ሰዎች አገልግሎት ውጤታማ ነው ሲባል ግን ጥያቄ ውስጥ የሚገባ ይሆናል ማለት ነው። አራተኛው እግዚአብሔር እንዲያገለግል ከአሮን ልጆች መካከል ያልፈቀደለት ሰው ትርፍ አካል ያለው ሰው ነው። እንግዲህ እንደምታውቁት አንዳንድ ሰው ትርፍ ጣት ይኖረዋል፣ አንዳንድ ሰው እግሩ ላይ ትርፍ ተጨማሪ ጣት ይኖረዋል። በተለይ አካሉ ላይ ብቻ ትርፍ አካል ያለው ሰው እግዚአብሔር በመቅደስ ገብቶ እንዲያገለግለኝ ብሎ ይናገራል። ይህ እንግዲህ በአዲስ ኪዳን ያለው መንፈሳዊ ትርጉም ምንድን ነው ብለን ስንመለከት ትርፍ አካል ያለው ወይ ደግሞ ሱፐርፍላውስ የሚባለው አማራጭ ፈላጊ ነው። አገልግሎትን እንደ አማራጭ ይመለከቱ የተሻለ ነገር ቢያገኝ ጥሩ የሚሄድ ሰው ነው። ዋጋ ለመክፈል ዝግጁ አይደለም። እስከ ጥግ ድረስ ሄዶ ቅዱሳንን ማስታጠቅ፣ ቅዱሳንን ለእግዚአብሔር መንግስት ብቁ ሆኖ እንዲገቡ ለማድረግ ዋጋ የሚከፍል ሰው አይደለም። አማራጭ ካለ ጥፍ ይላል።
እጥፍ ይላል። ስለዚህ ይሄኛው አማራጭ ፈላጊ ክህነትን ዋና የገቢ ምንጩ ያደረገ ወይም ደግሞ አገልግሎትን ዋና የገቢ ምንጩ ያደረገ በቤተ ክርስቲያን ውስጥ የሚሆን በሚኒስትሪ ውስጥም የሚያገለግል አገልጋይ የሚያገለግለውን አገልግሎት እግዚአብሔር ለማክበር ቅዱሳን ለመጥቀም ሳይሆን ለሆዱ ወይ ደግሞ እንደገና የገቢ ምንጩ እንደዋነት የሚጠቀም ሰው ይህ ትርፍ አካል ያለው ነው ማለት ነው። እና ጳውሎስ ግን ሲናገር ሁል ጊዜ የሚያሳስበኝ ምንድነው ይላል? የቤተ ክርስቲያናት ጉዳይ ነው ይላል። በዚህ ሰው ሐሳብ ውስጥ ግን የሚያሳስበው የቤተ ክርስቲያናት ጉዳይ፣ የቅዱሳን ጉዳይ፣ የእግዚአብሔር ቤት ጉዳይ አይደለም። የሚያሳስበው ገንዘብ የሚያገኝበትን፣ ዝና የሚያገኝበትን፣ እውቅና የሚያገኝበትን፣ ወደ ከፍታ የሚወጣበትን መንገድ ነው ሁሌ የሚያሰላስለው። ይህ ሰው ትርፍ አካል ያለው ሰው ነው። ትዝ ይላችሁ ከሆነ ኢየሱስ ክርስቶስ ምድር ላይ በነበረበት ሰዓት ወደ መቅደስ ገብቶ መቅደሱን የንግድ ቤት አድርገውት መቅደሱን የዝርፊያ ቤት አድርገው ሲመለከት እጅግ ተቆጣ። ብዙዎቹንም በዱላ እያባረረ በጅራፍ እየገረፈ አስወጣቸው። መጨረሻ ላይም ቤቴ የጸሎት ቤት ይባላል እንጂ የንግድ ቤት አይደለም ብሎ ሲናገር እንሰማለን። እና የቤቱ ቅናት ትበላው ነበር። ልክ እንደዚሁ ትርፍ አካል ያለው ሰው ግን የቤቱ ቅናት የሚበላው ሰው አይደለም። ስለዚህ ትርፍ አካል ያለው በአዲስ ኪዳን ላይ አገልጋይ ለመሆን በጣም ነው የሚከብደው፣ በጣም ነው የሚቸገረው፣ ውጤታማ የማይሆን ነው። ስለዚህ ራሳችንን እንመልከት። እግዚአብሔር ስናገለግል የምናገለግለው ለምንድን ነው? በእውኑ እግዚአብሔር ለማክበር ነው? በእውኑ ቅዱሳን ለመጥቀም ነው? እግዚአብሔር በውስጤ ያስቀመጠውን ሸክም አደራ ለመወጣት ነው የምናገለግል ለምንድን ነው የሚለው ነገር ራሳችንን መጠየቅ ያስፈልጋል ማለት ነው። አምስተኛው እግዚአብሔር ከአሮን ልጆች መካከል እንዳያገለግለኝ ብሎ የተናገረው ሰው ወይም ከአሮን ልጆች መካከል የተናገረው ሰው ማን ነው ቢባል እግረ ሰባራ ነው፣ ወይ ደግሞ ብሮክን ሌግ ማለት ነው። እግረ ሰባራ የሆነ ሰው በመንፈሳዊ ትርጉም ወይ ደግሞ በአዲስ ኪዳን ስንመለከተው ጀምሮ የማይጨርስ ማለት ነው። ብዙዎች ጀምረው አይጨርሱ በመንፈሳዊ ዓለም ላይ። ይህ ደግሞ ተአማኝነትን ያሳጣል። እግዚአብሔር አምኖባቸው እስከ ጥግ ድረስ ክብሩን ገልጦባቸው ኃይሉን ገልጦባቸው አስታጥቋቸው ቤተክርስቲያን እንዲጠቅሙ ለማድረግ አይችልም። ለምን? ጀምሮ የሚጨርሱ አይደሉም፣ የሚያቋርጡ ናቸው። መከራ ሲመጣ፣ ችግር ሲመጣ፣ ዝና ሲመጣ፣ በረከት ሲመጣ፣ ስኬት ሲመጣ ይተዋሉ፣ ጀምሮ አይጨርሱትም። ዴማስ ትዝ ይላችሁ ከሆነ ዴማስን የዚችን ዓለም ወዶ ትቶኛል ብሎ ጳውሎስ ይናገራል። ስለዚህ በሕይወታችን ውስጥ በነፍሳችን የተደበቀ ድብቅ ፍላጎት ሲኖር፣ በነፍሳችን ውስጥ አስሮ የያዘ ድብቅ ፍላጎት ሲኖር ያን ጊዜ ጀምረን አንጨርስም፣ እናቋርጣለን። ለዚህ ነው እግረ ሰባራ እንዳያገለግለኝ ብሎ የሚናገረው እና ሁሌ በመንፈሳዊ ድካም ውስጥ የሚኖር የጸና አቋም የሌለው ሁል ጊዜ ፊተኛ የሚያደርገው የእግዚአብሔርን ሐሳብ ሳይሆን አማራጭ ሐሳቦችን የሆነ የማይጎዳበትን፣ የማይሰደብበትን፣ የማይሰደድበትን ሐሳቦች ከፊት የማያወጣ ዋጋ ለመክፈል እግዚአብሔርን ለማክበር ግን ሁል ጊዜም አማራጭ ፈልጎ የሚደበቅ አይነት ሰው ይህ እግረ ሰባራ ነው። ስለዚህ ብሮክን ሌጎች ወይ ደግሞ እግረ ሰባራዎች ጀምሮ የማይጨርሱ በመሆናቸው በእግዚአብሔር ውስጥ ታማኝ ሆነው እስከ ጥግ ድረስ ለመሄድ ይቸገራሉ ማለት ነው። ስድስተኛ እግዚአብሔር ከአሮን ልጆች መካከል እንዳያገለግለኝ ብሎ የተናገረው እጀ ሰባራ ነው። ወይ ደግሞ ብሮክን ሃንድድ የሚባሉት እነዚህ ሰዎች እጀ ሰባራዎች ናቸው። እንግዲህ ይሄኛው ምንድነው? በቀጥታ እንኳን ብንተረጉመው ሰዎች ሲናገሩ የካንጋሮ እጅ ያለው ሰው ማለት ነው። እና ካንጋሮ ሁለት እጇ እንዲህ ያለ ነው። እጇ አይዘርጋም ልክ እንደዚህ። እግሯ ረዥም ነው፣ እጇ ግን እንዲህ ያለ ነው። እና ብዙ ጊዜ ስግብግብ የሆኑ ሰዎች፣ መስጠት የማይወዱ ሰዎች በካንጋሮ ይመሰላሉ። ስለዚህ እነዚህ እጅ ሰባሪ የተባሉ ሰዎች ምንድነው? ንፉግ የሆኑ መስጠትን የማይወዱ ወይም ያለመዱ ሰዎች ናቸው። እና አገልጋይ ደግሞ በሁለንተና የተገለጠ መሆን አለበት። በተለይ የአዲስ ኪዳን ካህናቶች፣ የአዲስ ኪዳን አገልጋዮች፣ ሰባኪዎች ወይ ደግሞ አገልጋዮች ብቻ ሳይሆኑ ካላቸው የሚቆረሱ መሆን ይገባቸዋል። ነገር ግን እጀ ሰባራዎች ከሆኑ እግዚአብሔር በሕይወታቸው ሊባርካቸው የማይችል ሌሎች በረከት ሊያደርጋቸው አይችልም ማለት ነው። እና እግዚአብሔር እጀ ሰባራዎችን እንዲያገለግሉኝ ብሎ ይናገራል። መጽሐፉ ሲናገር ልክ እንደዚህ ያለ ለተነ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል ይላል። በነገራችን ላይ ለድሃ ቢስ ለእግዚአብሔር ያበርካል። በመስጠቱ ኪሳራ የለም። መቼም ቢሆን ሰው ሰጥቶ ቅዱሳንን ረድቶ በእግዚአብሔር ቤት ውስጥ ያለውን ነገር ኢንቨስት አድርጎ የሚከተል ሰው ማንም የለም። በአዲስ ኪዳን እግዚአብሔር የመባረክን ሚስጥር አድርጎ የገለጠልን አንዱ መንገድ ምንድነው? በመስጠት መባረክ ነው። ስለዚህ እነዚህ ሰዎች ግን እጀ ሰባራ ስለሆኑ መስጠት ይከብዳቸዋል፣ በጣም ይቸገራሉ። እና መፈወስ ያለብን በዚህ መንገድ ከሆነ ራሳችን ፈትሸን ልንፈወስ ይገባል። እና በረከታችን ይመጣ በመጸለይ በመናመስ በመስጠት ነው። ብዙዎች እግዚአብሔር ሆይ ባርከኝ፣ እግዚአብሔር ሆይ እንዲያድርግልኝ፣ እግዚአብሔር ሆይ ብለው ጾም ጸሎት ይዛሉ፣ ይጸልያሉ፣ ያጸልያሉ፣ ምንም ጠብ የሚል ነገር አይመጣም።
በእርግጥ ለመባረክ ከፈለግን እጃችን ሊፈታ ይገባል። በመስጠት ውስጥ መቀበል ስላለ ማለት ነው። ይሄን ነገር ልናውቅ ያስፈልጋል። ሰባተኛ እግዚአብሔር ከአሮን ልጆች መካከል እንዳያገለግለኝ ያለው ካህን ጎባጣ የሆነ ወይ ደግሞ እንደዚህ አጎንብሶ የሚሄድ ቀና ማለት የማይችል ጀርባው ላይ ያበጠበት እዚህ ያነሳው እግዚአብሔር እንዳያገለግለኝ ብሎ ይናገራል። እንዳልኳችሁ እነዚህ የዘረዘርኳችሁ ነገሮች በሙሉ በአዲስ ኪዳን የክህነት አገልግሎት ላይ ምንም አይነት አካላዊ ሊሚቴሽን የላቸው። አካላዊ የሆነ ጉዳይ ወይ ደግሞ አካላዊ የሆነ የሚገኘው ነገር የለም። መንፈሳዊ ነው ጉዳዩ። ስለዚህ ጎባጣ የተባለው ሰው ምንድነው? ቀና ብሎ የማየት የማይችል ምድራዊ ሐሳብ ያለው ሰማይን የማይመለከት ማለት ነው። ይሄ ነው ቀመሳይ ትርጉም። አገልጋይ ሁል ጊዜ ሐሳቡ ምድራዊ ከሆነ፣ ሁል ጊዜ መፍትሄው ምድራዊ ከሆነ፣ ሁል ጊዜ ጸሎቱ ምድራዊ ከሆነ መፈወስ አለበት። አገልጋይ ወይ ደግሞ የአዲስ ኪዳን ካህን ሁሌ ሰማይን ተመልካች መሆን አለበት። ለዚህ ነው ቀና ብሎ የማያይ ምድራዊ ሐሳብ ብቻ ያለው ለችግሮቹ ሁሉ ሁል ጊዜ ምድራዊ ሐሳብ የሚያመነጭ ጸሎቱ ምድራዊ የሆነ ብቻ ሰው ጎባጣ ሰው ነው እና ካህን ሆኖ በእግዚአብሔር ቤት ለማገልገል በጣም ከባድ ነው የሚሆንበት። እና ሀገራችን በሰማይ ነው። በእርግጥ እኮ ሀገራችን ምድራዊ ላይ ቢሆን ኖሮ ስለ ምድር ብንናገር ስለ ምድር ብንሰብክ ምንም ችግር አልነበረው። ግን እኛ ሀገራችን በሰማይ ነው። ስለዚህ ሀገራችን በሰማይ የሆነ ደግሞ ሰው ሁል ጊዜም ቀና ብሎ ማየት አለበት። ቀና ብሎ ማየት አለበት። ትዝ ይላችሁ ከሆነ እንደዚህ ይላል ኢየሱስ ክርስቶስ በማቴዎስ ምዕራፍ 6 ላይ ሲናገር እንዴት መጸለይ እንዳለብን ሲያስተምረን፣ እናንተ ግን ወደ እልፍኝ ምን በል ግባ፣ በራፍንም ዝጋ፣ መስኮትንም ክፈት ብሎ ይናገራል። እንግዲህ በራፍን መዝጋት ማለት በር ሲከፈት የምናየው ምድርና የምንመለከተው ምድራዊ ሐሳብ መዝጋት ነው። መስኮት ደግሞ ተንበርክከን መቼም ቀና ስንል በመስኮት የምናየው ሰማይ ነው የምናየው። ስለዚህ ሰው ሁልጊዜም ቢሆን ማየት ያለበት ሰማይ ነው። መፍትሄ ከሰማይ ነው ያለው እና ጎባጣ የሆነ ካህን ግን ቀና ብሎ ማየት አይችልም። ምድራዊ ሐሳብ ብቻ ያስባል። ይህ ደግሞ ከእግዚአብሔር ጋር ጠብ ነው። ምድርን የሚመኙ ሰዎች ጠብ ነው ከእግዚአብሔር ጋር የሚሆንባቸው። ሰማይን እንድንመኝ፣ ሰማይን እንድንመለከት፣ መፍትሄዎቻችን ከሰማይ ብቻ እንዲሆኑ ሁል ጊዜም ቢሆን አጥብቀን መሻት ያለብን ጉዳይ ይሆናል ማለት ነው።